ኢራን በ48 ሰዓታት ውስጥ 13 ሀገራት ላይ ጥቃት መፈጸሟ ተሰምቷል። ቴህራን ታይምስ ዶናልድ ትራምፕን የውሸት ንጉሥ ሲል የጠራበትን ልዩ የጦርነት እትም በኤክስ ገጹ ላይ አሰራጭቷል። የአሜሪካው አይነኬ ተዋጊ ጀት F-35 በኢራን ሚሳኤል እንደተመታም ሰምተናል። ወደ ዝርዝሩ አለፍን። ኢራን በ48 ሰዓታት ውስጥ 13 ሀገራት ላይ ጥቃት መፈጸሟ ነው የተሰማው። ባለፉት 48 ሰዓታት ውስጥ ኢራን የጥቃት አቅጣጫዋን ከጦር ሰፈሮች ወደ ኢነርጂ ማዕከላት በማዞር በ13 የገልፍ ሀገራት ላይ መጠነ ሰፊ ጥቃት ሰነዘረች። እስራኤል በኢራን የደቡብ ፓርስ የጋዝ ማዕከል ላይ ላደረሰችው ጥቃት አጸፋ ነው የተባለው ይህ እርምጃ በ8 የገልፍ ሀገራት ላይ ቁልፍ የነዳጅና የጋዝ መሠረተ ልማቶች ላይ ከባድ ጉዳት አድርሷል። እንደ መረጃዎች ገለጻ ከሆነ በኢራን ሚሳኤሎች ኢላማ የተደረጉት ሳውዲ አረቢያ የራስ ታኑር ሳምሬፍ እና ሻይባህ የነዳጅ ማጣሪያዎች ሲሆኑ ኩዌት ሚና አልሐማድ እና ሚና አብዱላሂ ማጣሪያዎች ሲሆኑ ዩናይትድ አረብ ኤሚሬት የሩዋይስ ማጣራ ጃፋራህ ተርሚናል እና የጋዝ ማሽኖች እንደሆኑ ነው የተዘገበው። ኳታር ደግሞ የራስ ላፋን የነዳጅ ማዕከል ተመቶባታል። እስራኤል የሃይፋ የነዳጅ ማጣሪያ ሲሆን ኢራቅ፣ ኦማንና ባህሬን ዋና ዋና ወደቦችና የኃይል ማመንጫ ጣቢያዎች ናቸው በኢራን የተመቱት። ይህ በታሪክ ታይቶ የማይታወቅ የተቀናጀ ጥቃት በዓለም አቀፍ የነዳጅ ገበያና ቀጠናዊ ደህንነት ላይ ከፍተኛ ስጋት መደቀኑ ነው እየተነገረ የሚገኘው። ከዚሁ የአሜሪካ እስራኤል ኢራን ጦርነት ጋር ተያይዞ ቴህራን ታይምስ ዶናልድ ትራምፕን የውሸት ንጉሥ ሲል የጠራበትን ልዩ የጦርነት እትም በኤክስ ገጹ ላይ አሰራጭቷል። በጋዜጣው ፊት ገጽ ላይ እንዲህ የሚል ጽሑፍ ይነበባል። የአሜሪካው ፕሬዝዳንት ከኢራን ጋር ለምን ጦርነት ውስጥ እንደገቡ፣ ምን እያከናወኑ እንደሆነ፣ ምን እንደጠፋባቸው እንዲሁም ምን እንደሚሰማቸው ጭምር እየዋሹ ነው ይላል። የኢራን መንግስት ልሳን የሆነው ጋዜጣ አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት በመቃወም ኢራን ለመጀመሪያ ጊዜ የአሜሪካንን F-35 የተራቀቀ የጦር አውሮፕላን መታ መጣሏን በከፍተኛ ድል አድራጊነት ስሜት ዘግባለች። ይህ በእንዲህ እንዳለ በሆርሙዝ ሰርጥ በኩል የሚያልፉ የነዳጅ ጫኝ መርከቦች የኢንሹራንስ ክፍያ በ4000 በመቶ ማሻቀቡ ተነግሯል። አሁንም ከጦርነቱ ሳንወጣ የአሜሪካው አይነኬ የሚባለው ተዋጊ ጀት F-35 በኢራን ሚሳኤል ተመታ። ለሶስተኛ ሳምንት በቀጠለው የዩናይትድ ስቴትስ እና የኢራን ጦርነት ትላንት ሌሊት ከፍተኛ መነጋገሪያ የሆነ ክስተት ተመዝግቦበታል። በዓለም ላይ ካሉ እጅግ ዘመናዊና በራዳር የማይታዩ ተዋጊ ጀቶች አንዱ የሆነው የአሜሪካው F-35 ላይ በኢራን የአየር መከላከያ ጥቃት መፈጸሙ ተረጋግጧል። እንደ CNN እና ሮይተርስ ዘገባ ከሆነ የዩናይትድ ስቴትስ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሆኪንስ ጄቱ በኢራን ላይ የውጊያ ተልዕኮ እያከናወነ በነበረበት ወቅት ጥቃት እንደደረሰበትና በአቅራቢያው ወደሚገኙ ወታደራዊ ጣቢያ በአስቸኳይ ለማረፍ መገደዱን አስታውቀዋል። የኢራን አብዮታዊ ዘብ በሰጠው መግለጫ ጄቱን የመታው ራዳርን የማይፈልግና በሙቀት አማካኝነት ኢላማን የሚለይ ወይንም ፓሲቭ ኢንፍራሬድ አዲስ የቴክኖሎጂ ሲስተምን በመጠቀም እንደሆነም ገልጿል። ጥቃቱ የደረሰው በትላንትናው ዕለት መጋቢት 10 ቀን 2018 ዓ.ም እንደ አውሮፓውያኖቹ አቆጣጠር መጋቢት 19 ቀን 2026 ከሌሊቱ 8:50 አካባቢ እንደሆነ ነው የታወቀው። አሜሪካ ጀቱ በሰላም ማረፉንና ፓይለቱን በጥሩ ጤንነት ላይ እንደሚገኝ ብታረጋግጥም በጀቱ ላይ የደረሰውን የጉዳት መጠን ግን እስካሁን በዝርዝር አልገለጸችም። በሌላ በኩል የኢራን ወታደራዊ ባለስልጣን አውሮፕላኑ በከፍተኛ ሁኔታ ተጎድቷል በማለት ድሉን እያከበሩ ይገኛሉ። ይህ ክስተት ጦርነቱ ከተጀመረበት ከየካቲት 21 ቀን ጀምሮ ለመጀመሪያ ጊዜ አንድ የአሜሪካ ሰው ሰራሽ ተዋጊ አውሮፕላን በኢራን ጥቃት ሲደርስበት የመጀመሪያው ያደርገዋል። ሁኔታው በክልሉ ያለውን ውጥረት ይበልጥ እንደሚያባብስም ተሰግቷል። አሁንም ከጦርነቱ ዘገባ አልወጣንም። የሆርሙዝ ሰርጥ ኢራን መርከቦችን በማሳለፍ በቢሊዮን የሚቆጠር ዶላር እየሰበሰበች እንደሆነ ነው መረጃዎች የጠቆሙት። ኢራን በሆርሙዝ ሰርጥ በሚያልፉ መርከቦች ላይ አዲስ የገንዘብ ክፍያ መጣሏም ተሰምቷል። እንደ ሎይድስ ሊስት ዘገባ ከሆነ ደህንነቱ የተጠበቀ ኮሪደር ለመጠቀም አንድ የነዳጅ መርከብ ኦፕሬተር $2 ሚሊዮን ገደማ ከፍሏል ይላል።
እስካሁን 9 መርከቦች በዚህ ስልት ማለፋቸው የተረጋገጠ ሲሆን ክፍያው ለአሜሪካና ለእስራኤል ግንኙነት የሌላቸውን መርከቦች ብቻ የሚመለከት ነው። የኢራን አብዮታዊ ጥበቃ ኃይል በላራክ ደሴት አቅራቢያ የመርከቦችን ማንነት በማረጋገጥ ፍቃድ ይሰጣል። በሌላ በኩል ፕሬዝዳንት ትራምፕ የኔቶ አጋሮች የኢራንን ጉዳይ በራሳቸው እንዲወጡት ማሳሰባቸው ከፍተኛ ቅሬታን ፈጥሯል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በቀጠናው አዲስ የጉዞ ደንብ እንደሚዘረጋም በይፋ አስታውቀዋል። አሁንም ከዚሁ ጦርነት ዘገባ ጋር ሳንወጣ ስዊዘርላንድ የአሜሪካ የጦር አውሮፕላኖች በሰማይ ክልሏ ላይ እንዳይበሩ መከልከሏም ተሰምቷል። የስዊዘርላንድ መንግስት ከአይሁድና ከኢራን ጋር ተያይዞ አሜሪካ ያቀረበችለትን ወታደራዊ አውሮፕላኖች በሰማይ ክልሏ ላይ እንዲበሩ የተጠየቀውን ጥያቄ ውድቅ ማድረጉ ታውቋል። መንግስት ባወጣው መግለጫ መሰረት ለአየር ክልል አጠቃቀም የቀረቡለትን 5 ጥያቄዎች የመረመረ ሲሆን ከጦርነቱ ጋር በቀጥታ ግንኙነት ያላቸውን 2 በረራዎች የአገሪቱ የገለልተኝነትን ሕግ የሚጥሱ በመሆናቸው ሳይቀበላቸው ቀርቷል። ሆኖም ግን ከግጭቱ ጋር ግንኙነት የሌላቸውን 3 ሌሎች በረራዎች እንዲከናወኑም ፈቅዷል። የስዊዘርላንድ የገለልተኝነት ሕግ በማንኛውም ወታደራዊ ግጭት ውስጥ ያሉ ወገኖችን ለጦርነት ዓላማ የሚጠቀሙባቸው በረራዎች በአገሪቱ የአየር ክልል ላይ እንዳያልፉ ይከለክላል። በተቃራኒው ለሰብአዊ ድጋፍ፣ ለሕክምና አገልግሎት፣ የቆሰሉ ሰዎችን ለማጓጓዝ እንዲሁም ከጦርነቱ ጋር ምንም አይነት ግንኙነት ለሌላቸው በረራዎች ፍቃድ እንደሚሰጥም ተገልጿል። አሁን ላይ የተፈቀዱት 3 በረራዎች 2 የጭነት አውሮፕላኖችና 1 የጥገና አውሮፕላንን የሚመለከቱ ሲሆን እነዚህም በውጊያ ስምሪት ላይ ያልተሰማሩ መሆናቸውን መንግስት አረጋግጧል። የስዊዘርላንድ ባለስልጣናት ወደፊትም የሚቀርቡ መሰል ጥያቄዎች ከተለመደው የአየር ትራፊክ ፍሰት በላይ ከሆኑ ወይም የጉዟቸው ዓላማ በግልጽ ካልታወቀ ውድቅ እንደሚያደርጉ አሳስቧል። የአውሮፓ ህብረት ጉባኤ ህብረቱ በዩክሬንና በኢራን ጉዳይ ላይ ያለውን አቅም ማጣት ዘገባዎች አጋልጠዋል ይላል የሚቀጥለው መረጃችን። የአውሮፓ ህብረት መሪዎች በሁለቱም ጉዳዮች ላይ እርምጃ መውሰድ ተስኗቸው ግራ ተጋብተው ተገኝተዋል ሲል መገናኛ ብዙሃን እየዘገቡ ይገኛሉ። በኢራን ረገድ የአውሮፓ መሪዎች ጉልህ የሆነ ጣልቃ ገብነት ለማድረግ የሚያስችል ተጽዕኖም ሆነ ፍላጎት አልነበራቸውም። ለዩክሬን የሚሰጥ የ90 ቢሊዮን ዩሮ ብድር ላይ ስምምነት ለመድረስ የተደረገው ሙከራም በውስጣዊ አለመግባባቶች ምክንያት ሳይሳካ ቀርቷል። የውይይቱ ማብቂያ ላይ የህብረቱ መሪዎች የአውሮፓ ዓለም አቀፋዊ ክስተቶችን ለመቅረጽ የሚያስችል አቅምም ሆነ ፍላጎት እንደሌላት መገንዘባቸውን መገናኛ ብዙሃን ጠቅሰው ዘግበዋል። ፕሬዝዳንት ከአንድ ተቃዋሚ ጋር በምርጫ ሊወዳደሩ መሆኑ ነው የተሰማው። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ በመጪው ሚያዝያ 10 በሚካሄደው ብሔራዊ ምርጫ ደካማ የፖለቲካ ድጋፍ ካላቸው አንድ ተቃዋሚ ጋር ብቻ እንደሚፎካከሩ በይፋ ተገልጿል። ለ27 ዓመታት ስልጣን ላይ የቆዩት የ78 ዓመቱ ፕሬዝዳንት ኢስማኤል ኦማር ጌሌ 6ኛ የስልጣን ዘመናቸውን ለማራዘም ወደ ምርጫው የሚገቡት በፓርላማው አማካኝነት የዕድሜ ገደብ እንዲነሳ ካደረጉ በኋላ ነው። ረቡዕ ምሽት በወጣው ይፋዊ መጋቢ የሕግ ጋዜጣ ወይም ኦፊሻል ጋዜጣ መሰረት የፕሬዝዳንቱ ብቸኛ ተፎካካሪ የቀድሞው የገዢ ፓርቲ አባልና ምንም አይነት የፓርላማ ወንበር የሌለው የዲሞክራሲ ማዕከል ሲዲዩ ፓርቲ መሪ የሆኑት መሐመድ ፋራ ሳማታር መሆናቸው ታውቋል። የፖለቲካ ተንታኞች የምርጫውን ውጤት አስቀድሞ መገመት አዳጋች እንዳልሆነ እየገለጹ ይገኛሉ። ፕሬዝዳንት ጊሌ እንደ አውሮፓውያን አቆጣጠር በ2021 በተካሄደው ምርጫ 97 በመቶ ድምፅ በማግኘት ማሸነፋቸው ይታወሳል። የዲሞክራሲ መሸርሸርን በመቃወም ከኃላፊነታቸው የለቀቁት የቀድሞ ፕሬዝዳንት አማካሪ አሌክሲስ መሐመድ ለደህንነታቸው ዋስትና በማጣታቸው ምክንያት እጩነታቸውን ማቅረብ እንዳልቻሉ ለዜና ምንጮች ገልጸዋል። ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት የጅቡቲ መንግስት ተቃዋሚዎችን ያፍናል በሚል በተደጋጋሚ የሚወነጅሉት ሲሆን ድንበር የለሽ ጋዜጠኞች ወይም RSF እንደ አውሮፓውያን አቆጣጠር በ2025 የፕሬስ ነጻነት መረጃ ጠቋሚ ሀገሪቱን ከ180 ሀገራት 168ኛ ደረጃ ላይ አስቀምጧታል። የዓለም አቀፍ የሰብአዊ መብቶች ፌዴሬሽን በበኩሉ በጅቡቲ የሚካሄዱ ምርጫዎች ነጻ አይደሉም ሲል ይተቻል። ለየት ያለውን ዜና እናቀርብላችሁ።
ፕሬዝዳንት ኪም ጆንግ ኡንና ልጃቸው በጦር ልምምድ ወቅት አዲሱን የጦር ታንክ ማሽከርከራቸው ዓለም ተመልክቷል። ፒዮንግያንግ በሚገኝ የስልጠና ጣቢያ የእግረኛና የተለያዩ የጦር ኃይል ክፍሎች የተሳተፉበት ወታደራዊ ልምምድ መደረጉን የሰሜን ኮሪያ የዜና ወኪል ኬሲና ዘግቧል። በልምምዱ ወቅትም አዲሱ ዋና የውጊያ ታንክ የተሞከረ ሲሆን የታንኩ ዘመናዊ የመከላከያ ስርዓት የሚተኩሱት ሚሳኤሎችንና ድሮኖችን 100% ስኬታማነት ማክሸፍ መቻሉን ሚዲያው ጨምሮ ገልጿል። ታንኩ የተሻሻለ የመቋቋም አቅም ያለው ከመሆኑም በላይ በ360 ዲግሪ ከተለያዩ አቅጣጫዎች ስጋቶችን የመለየት ችሎታ ያለው ተንቀሳቃሽ የመከላከያ ስርዓት የተገጠመለት መሆኑንም ኪም ጆንግ ኡን ተናግረዋል ሲል መረጃው አክሎ ገልጿል። ዛሬም እንላለን፣ ሰላም ለሀገራችን፣ ሰላም ለምድራችን።